ወበረከቱ ውድ እህቶቼ እንዴት ናቸው? እንዲሁም የሌላ እምነት ተከታዮች እንዴት ናቸው? ሰላም ናቸው? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እንግዲህ ዛሬ መሰራላችሁ ቀለል ያለ የልጆች ቁርስ ማለት ነው፣ በ10 ደቂቃ ውስጥ የሚደርስ ማለት ነው ኢንሻአላህ። እዚህ ጋር ያው አንድ እንቁላል ጨምሬያለሁ ማለት ነው። ቤኪንግ ፓውደር ግማሽ ማንኪያ ነው ቫኒላ ማለት ነው። እንቁላሉ እንዳይሸትብኝ ቫኒላ በትንሿ ማንኪያ ትንሽ ሩቡ ማለት ነው። ቤኪንግ ፓውደር ደግሞ ግማሽ ማንኪያ አድርጌያለሁኝ። እንግዲህ ያዙታላችሁ። ይሄ ካለ እንቁላልና የምትጨምሩት ማለት ነው። እንቁላል፣ ዘይት፣ ውሃ ብቻ ነው የምትጨምሩት ማለት ነው። ይሄ ካላችሁ ማለት ነው። ነገር ግን ይሄ ከሌላችሁ እኔ ግን የምሰራው በኖርማል ዱቄት ነው ዛሬ፣ በእንዚህ ዱቄት ማለት ነው። እንግዲህ በጣም ቆንጆ ይሆናል ብዬ ተስፋ አደርጋለሁኝ። እዚህ አሁን ዘይት ጨምሬያለሁ በሾርባ ማንኪያ 2 ማንኪያ ጨምራለሁ ማለት ነው ዘይት። እንግዲህ ሱካር ልጨምር ነው። ሱካር አሁንም በሾርባ ማንኪያ 2 ማንኪያ ማለት ነው። አለቅጥም ጣፋጭ እንዳይሆንባቸው እንደዚህ አድርጌ በደንብ አድርጌ መተዋለሁ ማለት ነው። በጣም ቆንጆ ነው ማለት ነው። በጣም ከዛ ፈጣን ነው ማለት ነው የሚወጣው። እንደዚህ አድርጌ ከመታሁ በኋላ እዚህ ጋር እንደምታዩት 1 ብርጭቆ ዱቄት አስቀምጫለሁ ማለት ነው። 1 ብርጭቆ ዱቄት ዱቄት ጨምራለሁ። እዚህ ደግሞ 1 ብርጭቆ ውሃ። አለቅጥም እንዳይቀጥንባችሁ፣ አለቅጥም እንትን እንዳይል ማለት ነው። እዚህ ጋር እንትን እናደርግ። እንግዲህ ካሜራው በትንሽ ስላልተመቸኝ ካሜራውን ዘግቼው ነበረ። በዚህ መልኩ ትንሽም ቀጠን እናድርገውታላችሁ ማድረግ ትችላላችሁ፣ እንደ ፍላጎታችሁ ነው። እኔ አሁን እንደዚህ አድርገዋለሁ ማለት ነው። ግን ትንሽ ወፈር ብሎብኛል። 1 ብርጭቆ ራሱ አልጨረሰም፣ እያያችሁት ነው። ስለዚህ በእንደዚህ መልኩ ጨርሻለሁ ኢንሻአላህ። ያው እንግዲህ አሁን ለኩሻለሁ ኦቨኑን። ያው እንጋግረን እንመለሳለን ማለት ነው ኢንሻአላህ። እንግዲህ ኦቨኑ ሙቆልኛል ማለት ነው። ያው ትንሽ ስላልተመቸኝ ነው። በዚህ መልኩ አደርገዋለሁ ማለት ነው ኢንሻአላህ። ያው እንግዲህ በዚህ መልኩ ጋግሬዋለሁ ኢንሻአላህ። አሁን እከርነዋለሁ ማለት ነው ባላ ፍቃድ ኢንሻአላህ። ሲደርስ አብረን እናየዋለን ኢንሻአላህ። እሺ ቤተሰብ እስኪ አብረን እናየው ማለት ነው። በነገራችን ላይ ይሄ ክቡዝ ሐማሳ ነው የሚሉት ማለት ነው። ነገር ግን ብዙ ነገሮች መስራት ይችላል። ጠግም ነው የሚመጣው ኢንሻአላህ። እንግዲህ እንደምታዩት ይሄ ሆኗል ማለት ነው። እስኪ አብረን እናየው ማለት ነው። ደርሷል አልደረሰም? ይሄ ያው ሊጧን ሰኝ ነው ማለት ነው። ዋው! ያው እንግዲህ በዚህ መልኩ ሆኗል ማለት ነው ኢንሻአላህ። ያው ደርሷል ማለት ነው። እሺ በቃ አውጥቼ መለስኩት። እንግዲህ እንደምታዩት ይሄው እንደዚህ ሆኗል ማለት ነው። በነገራችን ላይ በጣም ቀላልና ጣፋጭ ነው ቢላይ ማለት ነው። በዛ ላይ ደግሞ የሚበላው በመሰላችሁ በማር ማለት ነው። ማር እንግዲህ ይሄው አለኝ። ማሬን አድርጌ ለልጆች የመስጠት ማለት ነው። እንግዲህ ጣፋጭና ማራኪ የሆነ ቆንጆ ምግብ ነው። ወላሂ ሞክሩት ማለት ነው። በጣም ቀላል ነው ደግሞ ማለት ነው። እና እንደዚህ ነው እላችኋለሁ። ሀባይ ፊላ እወዳችኋለሁ። እንግዲህ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ ማለት ነው ሀባይቦቼ።